መጣሽኝ እኮ አስኖ ደንቆሮ ጊዜ ሰተይ ተቀመጥ ቁጭ ብለን አውርተን እናውቃለን። ዘላለም አብረሽ አርጎ ስለምን ጊዜ ነው የምትወሪ? አብሮ መኖርና ጊዜ መስጠት ይለያያል። ምኑ ነው የሚለያይ? ከጓደኞች በፊት ለኔ ልትሰጠኝ ይገባል ጊዜ። አንቺ ግን ቆይ እንዴት ነው የምታስብ? እንዴት አሰብኩ? በዚህ ምክንያት ከነዛ ጓደኞች ጋር ተቆራረጥኩኝ እና እኔስ እንዴት ልሆን? እና ከሱ ጋር ልጣላ ከሱ ጋር ልለያይና እንደ ሴት ልጅ ሁሉ ጊዜ አብየት አብረሽ ልዋል? እሁድ እሁድ ምን ችግር አለው ጊዜ ብትሰጠኝ? የኔም እኮ እሁድ ነው ትርፍ ሰዓቴ። እና እኔ እኮ በትርፍ ሰዓትህ ነው ያልኩኝ የጠየኩ። እንዴ ለምንድን ነው የምታጨናንቂኝ? ቢያንስ እስኪ ዛሬን አብሬው። እንዴ አንቺ ምንድን ነው? በቃ አትሄድም። አትሄድም ማለት ቁርስ ያዝ። እንሸምሻል እንዴ? አስታጥቢ በመጀመሪያ አስታጥቢ። እንዴ አንቺ ቆይ እንዴት ነው የምታስቢ? እንዴትም አላሰብኩም። እና ልቆራረጥሽ? በእሑድ ቀን ጊዜ ትሰጠኛለህ ብዬ ሳስብ ልሄድ ነው ትለኛለህ? ያዝ በደንብ አድርገህ። አልይዝም። ያዝ እናትሽ ቶሎ ቶሎ በይና እየጠበቀኝ ነው መሄድ እፈልጋለሁ። አንቺ ልቆራረጥልሽ? ከሰው ጋር አልወጣ አልግባ? ምን አልኩህ? አድምቄ ጊዜ ስጠኝ ያልኩህ። አታቆላምጪ። ጊዜ ሁልጊዜ አብረሽ እየኖርኩ ሁልጊዜ እሑድን ጠብቀሽ ቡና ነው። ሁልጊዜ እግሬን ጠብቀሽ ቡና ነው። እሑድ እሑድ አይደል እናት ነው። እና እኔም እኮ የምዝናናበት ትርፍ ሰዓት እሑድ ነው። ከእኔና ከእነሱ ማንም ይበልጥ? ይኸውልሽ እንደዛ አይነት ጥያቄ አትጠይቂ። አንቺ ታንሻለሽ እነሱ ይበልጣሉ ያልኩሽ አይደለም። አንቺ ግን ቆይ እንዴት ነው የምታስቢ? እንዴ ታንሻለሽ? መጠጣት ትችያለሽ